በዚህ ሰዓት ልጄ ቀረብኝ አመሸብኝ ብሎ ከመፍራት የበለጠ የሚያሰጋው ልጅ ሞባይል ስልክ ወይም ሌላ ነገሮችን ይዞ ብቻውን ተደብቆ ሲቀመጥ ነው ስጋት መሆን ያለበት። አንድ የሰንበት ተማሪ ራሱ ንግግሩ፣ አካሄዱ፣ አለባበሱ ሁሉ ነገሩ ያስታውቃል። በ1970ዎቹ የነበረው የዚህ የታድሶ መናፍቃን እንቅስቃሴ ካጋጠሟቸው አንዱ ደብር የኛም ደብር ነው። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ሰላም ውድ ተመልካቾቻችን እንደምን አላችሁ? እንኳን ከዘመነ ማቴዎስ ወደ ዘመነ ማርቆስ በሰላም አሸጋገራችሁ። ይህ በተክለ ሳይሮስ ሰንበት ትምህርት ቤት በአዲሱ ሚዲያ ክፍላችን ተዘጋጅቶ የሚቀርብላችሁ ፍሬ ሰንበት ትምህርት ቤት የተሰኘው ልዩ መርሃ ግብራችን ነው። በዚህ መርሃ ግብር ላይ ከሰንበት ትምህርት ቤት የተውጣጡ ባለሙያ የተለያዩ የስራ ዘርፎች ላይ የሚገኙ ቤተክርስቲያንን እያገለገሉ ያሉ ከሰንበት ትምህርት ቤት፣ ከመጽሐፍ ቅዱስ፣ ከመንፈሳዊ ሕይወት፣ ከአብነት ትምህርት እንዲሁም ደግሞ ከቅዳሴ ጋር ያላቸውን የህይወት ክህሎቶችን የሚያካፍሉንን ልዩ ልዩ እንግዶችን ነው በዛሬ መጀመሪያ ክፍላችን ይዘንላችሁ የመጣነው። እንግዳ ከወጣት ጀምሮ አገልግሎቱን የጀመረ የመንፈሳዊ ኮርሱንም እስከ ራባይ ድረስ ያጠናቀቀ ባለሙያ ሕይወት ደግሞ በአውቶ ሜካኒክስ ዲፕሎማውን በማኔጅመንት ደግሞ ዲግሪውን አጠናቆ አሁን በሞይንኮ ኢንጂነሪንግ ካምፓኒ ውስጥ በሊድ አውቶ ቴክኒሻንነት እየሰራ ያለውን ሰንበት ትምህርት ቤታችንን በሊቀመንበርነት እየመራ የሚገኘውን አቶ ቢኒያም ከበደን ነው። አቶ ቢኒያም እንኳን ደህና መጣህ። እንኳን ደህና ቆያችሁኝ። እንኳን አደረሰ። እንኳን አብሮ አደረሰን። እሺ እንግዲህ ያው ዛሬ ልንወያይ የተቀጣጠርነው ስላንተ የሰንበት ትምህርት ቤት ህይወት፣ ስለ አገልግሎት ህይወት እንዲሁም ደግሞ ስለ ሊቀመንበርነት ነው። ፈቃደኛ ሆነ ለዚህ መርሃ ግብር በመቅረብ እናመሰግናለን። እሺ ያው ወደ መጀመሪያው ጥያቄ ስመጣ ሰንበት ትምህርት ቤት የተቀላቀልክበትን ህይወት እንድትነግረን እና ስለ ልጅነት እንድታወራን ነበር። መልካም እንግዲህ ከሰንበት ቤት ህይወት መጀመሪያ ትልቁ ጥያቄ የልጅነት የመንፈሳዊ ህይወት ምን ይመስላል የሚለውን ነው ጠየቅሽኝ። እንግዲህ የኔ የልጅነት አስተዳደጌ ያደኩት ኦርቶዶክሳዊ ከሆኑ ቤተሰቦች ጋራ ልዩ ጥበቃ ኖሮኝ ሳይሆን ልዩ ከለላ ኖሮኝ ሳይሆን በተቻለ መጠን በተለይ መንፈሳዊ የሆነች አንድ አክስት ነበረችኝ። እሷ ልጆች ሆነን እለት እለት ስፔሻሊ ከወንድሜ ጋራ ወደ ቤተክርስቲያናት እያመጣን በተለይ የጾመ ፍልሰታን በጋራ ማስቀደስ በልጅነት ሆኖ የሚከናወኑ ነገሮችን በአብዛኛው አብረን ስናደርግ ነበር። ያን ያህል ከቤተክርስቲያን በዚህ ለምሳሌ ሰንበታችን ውስጥ በህፃናት በማዕከላውያን የተለያዩ አገልግሎቶች አሉ። ይህንን አገልግሎት ልጅ ሆኜ ያልቀመስኩትም እውነት ለመናገር በጣም ነው መቀነው በዚህ አገልግሎት። የኔ መንፈሳዊ የልጅነት አስተዳደጌ እንግዲህ ያው ቤተክርስቲያን መጥቶ ቅዳሴን አስቀድሶ ስጋው ደሙን ተቀብሎ ወደ ቤት ከመሄድ ውጪ ኮርስ መማር እና ማገልገሉን እድሉን አላጋጠመኝም። ይሄ ነው የልጅነት አስተዳደጌ። እሺ ያው ከዚህ ጋር ተያይዞ ይመስለኛል ግቢ ጉባኤ ላይ ይሳተፉ ነበርና ለሰንበት ተማሪዎቻችን የግቢ ጉባኤ ህይወትና የሰንበት ትምህርት ቤት ህይወት ተመሳሳይነታቸውና ልዩነታቸው ምን አይነት እንደሆነ ብትነግረን። በጣም ጥሩ። የግቢ ጉባኤ ህይወት ኮሌጅ ላይ ስፔሻሊ የሐዋሳ ሆኜ ነው ይህንን አገልግሎት የማውቀው። ትልቁ የግቢ ጉባኤ ህይወት በተለየ ሁኔታ ከተለያዩ አቅጣጫ የሚመጡ ከተለያየ ሀገር የሚመጡ ሰዎችን በጋራ ሆኖ ቃለ እግዚአብሔርን መማር ማገልገልን የሚስተናገድበት አገልግሎት ነው። የግቢ ጉባኤ ትልቁ አገልግሎት ብዬ የማስበው የሚመጡ ሰዎች ወይም በዚህ ይህን አገልግሎት የሚያገኙ ሰዎች እዛች ጋራ የሚማሯታን ቃለ እግዚአብሔር በተለይ ወደየ አጥቢያቸው ወይም ወደየ አገራቸው ሲመለሱ ያቺን ብርሃን እዛ ቦታ ላይ መፈንጠቅ ይችላሉ። ትልቁ ነገር እሱ ነውና የግቢ ጉባኤ ያው የተወሰነ ጊዜ የተወሰነ አመት የተወሰነ ቢሆንም ትልቁ ነገር ግን በተለይ በትምህርት ቤት ያለ ህይወትን ወጣትነትን የሚጠብቅ በቃለ እግዚአብሔር ሰዎች እለት እለት እንዲመላለሱ የሚያደርግ የጸሎት ህይወትን እንዲማሩ የሚያደርግ ትልቅ ቆይታ ነው የነበረው። ከሰንበት ቤት ጋር ሲያያዝ ያው ሰንበት ቤት ራሱን የቻለ መዋቅር አለው። ይህም ትልቅ የሆነ መዋቅር ነው። ሰንበት ውስጥ ያለው አገልግሎት ለወጣቶች በኮርስ ተወስነው ያን ኮርስ ካጠናቀቁ በኋላ የአገልግሎት ትምህርት ተምረው እንግዲህ ቀሪ ጊዜያቸውና ዘመናቸውን እግዚአብሔርን እያገለገሉ የሚቆዩበት ነው። የግቢ ህይወት በተለይ ቅድም እንዳልኩሽ እዛ ጋር ያገኟትን የቃለ እግዚአብሔር
በየአካባቢያቸው ይፈነጥቁት ነው ያለው። ያው ማከል ላይ ሆኖ ማገልገል ይቻላል። እንደገና ያንን የግቢ የተመረቁበትን መጽሔትን ማያይዞ በየአጥቢያቸው ያለ ሰንበት ቤት ውስጥ ማገልገልም ይችላሉ። ትልቁ ልዩነቱ ይሄ ነው። ይሄን ለማለት ነው። እሺ ሌላው ደግሞ ይመስለኛል በ2001 ዓመተ ምህረት ነው የተቀላቀልከው ሰንበት ትምህርት ቤታችንን እና 2001 አንተ ስትቀላቀል የነበረው የአገልግሎት ስርዓት እና አሁን ላይ ደግሞ ያለው አሁን 2018 ላይ ነው ያለነው 2018 ላይ ያለው የአገልግሎት ስርዓት ምንድነው ልዩነታቸው የነበራቸውን ነገር እያነጻጸርክ ብትነግረን? በጣም ጥሩ። እንግዲህ ሁለቱን በደንብ ማነጻጸርና ማየት ይፈልጋል፣ ጥናትም ይፈልጋል። በተለይ ጥናት ማለት እኔ ካገለገልኩበት አንጻር ሳይሆን ጠቅላላ የቀደሙት አገልግሎት ሁኔታና አሁን ላይ ያለው አገልግሎት ደግሞ ምን ይመስላል እያሉ በተለያየ አይነት በማነጻጸር አገልግሎቱን መቃኘት ማየት ይፈልጋል። እንግዲህ እኔ በኔ ኦልሞስት 16 ዓመት አገልግሎት እግዚአብሔር ፈቅዶ አለው ሰንበት ቤት ውስጥ የመጀመሪያ የነበረው እኔ ሳይ የነበረው አገልግሎት ውስጥ በጣም ምንድነው ህይወት ያላቸው የሚሰው አገልግሎቶች ነበሩ ብዬ አስባለሁ። በተለይ እኔን ምንድነው አገልግሎቱ የሳበህ ብለሽ ብትጠይቂኝ በወቅቱ የነበረው የምግባረ ሰናይ ክፍል አገልግሎት በጣም ብዙ ሰዎችን ወደ አገልግሎት እንዲመጡ በተለይ ወጣቶችን የክፍል አገልግሎት ይዘው እንዲያገለግሉና አገልግሎት በተግባር የሚገለጽበትም ነበር ብዬ አስባለሁ። ምክንያቱም የዚህ የምግባረ ክፍል አገልግሎት በዋናነት እለት ከነዲያኑ ጋር እንቅስቃሴ ያለው መጽሐፍም እንደሚለው ነዲያኑን ማስታመም ነዲያኑን መጠየቅ እኔን መጠየቃችሁ ነው ይላልና እነሱን እለት መንከባከብ እነሱን ማገዝ ነበረ። በይበልጥ እኔን ይሰበኝ የነበረው በተለይ የምግባረ ሰናይ ክፍል አገልግሎት ጠንከር ያለ አገልግሎት ይሰጥ ነበረ። የወደቁ እናቶችን ማንሳት፣ ወደ ጋራቸው መሸኘት አይነት አገልግሎት ነበረ። አሁን ላይ ደካማ ነው ማለት ባይቻልም በተለይ መካሪ ታላላቅ ወንድሞች አሉ ብዬ አላስብም። በተለያየ በሰራም በምንም ምክንያት የመራቅ ዕድል አጋጥሟቸዋል። ያው ያሉ ወንድሞች አሉ፣ ከነሱም ብዙ ትምህርቶች ይወሰዳሉ። ያኔ ግን በጣም ጠንከር ብሎ የሚያገለግሉ ታላላቅ ወንድሞችም ነበሩ በእለቱ ማለት ነው። ያው ማነጻጸሩ ላይ አሁንም ጥሩ አገልግሎት ይከናወናል፣ ያኔም በጣም ጥሩ አገልግሎት ይከናወናል። እንግዲህ ያኔ በጣም ጠንከር ያሉ ወንድሞች እንዳሉ ነው የሚሰማኝ፣ ይሄን ለማለት ነው። እሺ ያው ከዚሁ ጋር አያይዘ የኛን ሰንበት ትምህርት ቤት ያው ይመስለኛል ሰንበት ትምህርት ቤት ከሌላው ሰንበት ትምህርት ቤት ይለያያል አይደለ? ከደብር ደብር ምንድነው ማህደረ ስብሐትን የሚለያት ከሌላው ደብር አንጻር ስታየው? በጣም ጥሩ። እንግዲህ ማህደረ ስብሐት ትልቁ ነገር መዋቅራዊ የሰንበት ቤቱ መዋቅር ትልቅ ጥቅም አለው ብዬ አስባለሁ። የመጀመሪያው ያው የአባታችን የብፁዕ ወቅዱስ አቡነ ሳይሮስ ቃል ኪዳን የመጀመሪያው ትልቅ ነገር ነው ብዬ ነው የማስበው። ቃል ኪዳናቸው እንደምናውቀው እኚህ ታላቅ አባት በረከታቸው ይደረብንና ደጅሽ ላይ ሰው አይጥፋ ሰው አይጉደል የሚል ቃል ኪዳን አላቸው። ያ እንደምናየው በጣም በአመት በጣም ብዙ ወንድሞች ብዙ እህቶች ወደ ሰንበት ቤቱ ይቀላቀላሉ። አውደ ምሕረትም ሰው ድንገት ብንመጣ በማንኛውም ሰዓት ላይ ሰው አናጣም ደብሯ ላይና ያ ትልቅ ነገር ነው ለደብሯ። በተለይ የሰው ኃይል በሚለው ደረጃ አንቸገርም። ያው የሰው ኃይል ማለት ብዙ ሰው ይመጣል፣ ብዙ ቃል እግዚአብሔርን ተምሮ የሚሄዱ ወንድሞች እህቶች አሉ፣ በቋሚነት የሚያገለግሉም አሉ። ሌላው ግን ትልቁ ነገር መዋቅሩ የሰንበት ቤቱ መዋቅር አንጻራዊ ከሌሎች ጋር የተሻለ ጥሩ መዋቅር ያላቸው አንቻ ሰንበት ቤቶች አሉ። የኛው ግን ጥሩ መዋቅር ነው የሚለውን ለማንሳት እንሞክራለን። ምክንያቱም ለምሳሌ የሰንበት ቤቶች አንድነት አሁን በ2016 በብፁዕ ወቅዱስ አቡነ ማትያስ አንድ ያጸደቀው መዋቅር አለ። ኦልሞስት 2018 ዓመተ ምህረት የሚተገበር ማለት ነው። አንዱ ይሄ መዋቅር ሁሉም ሰንበት ቤቶች በተመሳሳይ ስርዓተ ትምህርት በተመሳሳይ መዋቅር እንዲንቀሳቀሱ ኦልሞስት ከ2018 በኋላ ይሄን መዋቅር ተደንግጓል ማለት ነው። እኛም በዚህ መዋቅር 2018 ላይ ምርጫ አካሄደን አዲሱን መዋቅር የምንቀበለው የሚሆነው ማለት ነው። ግን ትልቁ ጥቅሙ ምንድነው? ያንን መዋቅር ቀድመነውም ተለማምደናል ብለን እናስባለን። ምክንያቱም እዚህ አዲሱ መዋቅር ላይ ስራ አመራር፣ ስራ አስፈጻሚ የሚል መዋቅሮች አሉት። አንድነቱ ላይም በዚህ ይሄኛው መዋቅር ሲሰራ ከብዙ ማቴሪያሎችን ከኛም አንዳንድ ነገሮችን ወስደዋል። የሚጠቅሙ ነገሮች የግድ ሌሎች ደብራት ላይ መወሰድ ስላለባቸው ማለት ነው። ስለዚህ ቀድመነው የዚህ ስራ አመራርና ስራ አስፈጻሚ የሚለውን ለይተን አሁን ላይ እየተገለገልን ያለ ነው። ስለዚህ
ዋናው መሰረታዊ ነገር ተቋምን ትልቅ የሚያደርገው መዋቅር ስለሆነ ይሄ መዋቅር የተለየ ነው ብዬ አስባለሁ። ሌላው ግን በተለይ በአገልግሎቶች ላይ ጠንከር ያሉ አገልግሎቶች አሉ። ለምሳሌ የምክር አገልግሎት በጣም ጠንካራ ነው። አሁን ላይ በጣም ታዳጊና ህጻናት ላይ በደንብ እንግዲህ ቤተክርስቲያን የሚረከቡት ታዳጊና ህጻናቱ ነው ብለን ያው ስለሚታሰብ እነሱም ነው ስለሆኑም እነሱ ላይ በደንብ ሰፊ ስትራክቸር ተሰርቶ ስራዎችን እየሰራን ያለ ነው። እንግዲህ ያው አንድ ህጻን ላይ መስራት ዓለምን ይቀይራል። ትልቁ ነገር እሱ ነው። ህጻናት ላይ መስራት ብዙ ነገሮችን የመፍቻ ቁልፍ ስለሆኑ እሱ ላይ አተኩረን ነው የምንሰራው። ይሄ ነገሮች ናቸው ያሉት። እሺ ሌላኛው ደግሞ ያው ሁላችንም ሰንበት ትምህርት ቤትን ስንቀላቀል ያው የነበርንበት የሆነ ህይወት ይኖራል። መንፈሳዊም ህይወት ይሁን ዓለማዊ ይኖረናል አይደለ? የሆነ ህይወት ከዛ ህይወት ሰንበት ትምህርት ቤት ከገባን በኋላ ደግሞ የሆነ ምን ለውጠው ነገር አለ ወይ ምን እናሻሽለው ነገር አለ ወይ አዲስ የምናገኛቸው እውቀቶች አሉ እና ከነዛ ነገራቶች ውስጥ አንተ ምን አግኝተሃል? ሰንበት ትምህርት ቤት ውስጥ ስገባ ታውቀው የነበረው ነገር ተለውጧል? አዲስ ነገር ተጨምሯል? ምንድነው አንተ ጋር ያለው ነገር? እንደው ሰንበት ቤት ውስጥ ያለ እውቀት በተለየ ሁኔታ ሰውን ምሉ የሚያደርግ እውቀት ነው ብዬ እርግጠኛ ሆኜ እናገራለሁ። ያ ማለት ምንድነው? እንደው በተለይ የሰንበት ቤታችን እያንዳንዱ ሰንበት ቤቶች የሚሰጡት ኮርሶች፣ ስርዓተ ትምህርቶች በዋናነት እያንዳንዱ የምናደርጋቸው ነገሮች በእውቀት እንድናደርጋቸው የሚሆን ነው ማለት። ያ ማለት ምንድነው? ለምሳሌ ቤተክርስቲያን ከበር ላይ ስንገባ ምናየው ገጽዋል የቤተክርስቲያን ገጽዋል እና ከበር ላይ ስንገባ ትምህርት ውስጥ ገብተን ስንማርና እያንዳንዱ ነገር ስናውቅ ከውጭ ሆነን ምናያትን ነገር በትክክል ይሄ ማለት ነው ይሄ ማለት ነው እያንዳንዱ መግቢያው መውጫው በሩ መስኮቱ ያለ ምክንያት የተሰራ ነገር የለም። ስለዚህ ሰንበት ቤት ውስጥ ትልቁ እውቀት ቤተክርስቲያንን ያላትን እውቀት ወይም ቤተክርስቲያን በጣም ምሉ ነች። ገና በእውነት አውቀናታለን ማለት በጣም ከባድ ነው በዚህ ባሁን ባለው ሁኔታና ይሄ ማለት ይሄ ምን ማለት ነው የሚለውን ቢያንስ ከነተረጓሚው ምን እንረዳበት ነው። ከዛ በፊት የነበረው እንደው ቃለ እግዚአብሔር ስብከቶች ሊሆኑ ይችላሉ። በተለይ የግቢ ጉባኤ ትምህርት ላይ እንደው ጥልቅ የሆነ ትምህርት እንኳን ባይሰጥ አሉት ኮርሶች፣ ለስርዓተ ትምህርቱ የሚሆኑ ኮርሶች አሉት። የሰንበት ቤት ኮርስ ግን በተለይ በፊት በነበረው እስከ ራባይ ድረስ አሁን ግን በአዲሱ ስርዓተ ትምህርት ከአንደኛ ክፍል ጀምሮ እስከ 12ኛ ክፍል የሚሰጥ ጥልቅ የሆነ ትምህርት ነው። በውስጡ በጣም ሰፊ ነገሮች አሉት። ስለዚህ በዚህ አካሄድ የቤተክርስቲያንን እውቀት እንደው በጭልፋ እንደማወቅ ጥቂት እንደው ሙሉ በጣም ሰፊ ነው ግን ጥቂት እንደማወቅ ብላችሁ ማሰብ ነውና ስለዚህ የሰንበት ቤት ትልቁ ጥቅሙ እንደዚህ እንዴት ነው ከውጭ የምናውቃትን ቤተክርስቲያን በጥቂቱም ቢሆን እንድናውቃት ያደርጋል። የበለጠ ደግሞ በህይወት እየኖርን ከቤተክርስቲያን ሳንወጣ የምናውቀው እውቀት የበለጠ ትልቅ ጥቅም አለው ማለት ነው። በጣም ጥሩ። እንደው ከዚህ ጋር አያይዘ ወላጆች ተማሪዎቻቸውን ሰንበት ትምህርት ቤት መላክ ላይ ብዙ ድክመት አለ እኛም እንደምናውቀውና ለምንድን ነው ይሄ ነገር እና ደግሞ ለወላጆች ምን አይነት ነገር ይነግሩልናል ተማሪዎቻቸውን ልጆቻቸውን ወደ ሰንበት ትምህርት ቤት እንዲልኩ? በጣም ጥሩ ጥያቄ ነው። በተለይ በዚህ ወቅት በዚህ ዘመን የድሮ በእውነት እኛም በነበርንበት ወቅት ላይ በትክክል ፍራቻ አለ። ያው ወደ ቤተክርስቲያን መላኩ ቤተክርስቲያን የተቀደሰች ትልቅ ቦታ ነች። ትልቁ ነገር ግን ልጆች ወደዚህ ቦታ ሲሄዱ በተለይ መንገድ ላይ የሚያጋጥማቸው ፈተናዎች ይኖራሉ ብለውም አስበው ነው ዋናነት። አሁን ግን እንደው አንድ መምህር እንዳስተማሩት በዚህ ሰዓት ልጄ ቀረብኝ አመሸብኝ ብሎ ከመፍራት የበለጠ የሚያሰጋው ልጅ ሞባይል ስልክ ወይም ሌላ ነገሮችን ይዞ ብቻውን ተደብቆ ሲቀመጥ ነው ስጋት መሆን ያለበት። ቤተክርስቲያን ልጆች ሲመጡ ወይም ወጣቶች ሲመጡ በጣም ትልቁ ጥቅሙ የሚያገኙት ነገር የመጀመሪያው ጊዜያቸውን አልባሌ ቦታ ላይ ከማሳለፍ እዚህ መጥተው አንደኛ ትልቅ የሆነ ስርዓተ አምልኮ ጸሎትን መንፈሳዊነትን ይለማመዳሉ። ሁለተኛ ሰው አእምሮ ስራ ሲፈታ ብኩን ይሆናል። ፈተናም የሚያጋጥመው አእምሮ ስራ የፈታ ወቅት ነው። ስለዚህ በዚህ ዘመን አእምሮአችን ለጥቂት ሰከንድ ረፍት ካገኘ ታውቃላችሁ በጣም ብዙ የዲያብሎስ መጫወቻ ነው የምንሆነውና በተለይ በአሁኑ ሰዓት ቤተክርስቲያን መምጣት በአገልግሎት በተለያየ አይነት ነገር ምንም ጊዜ ፋታ አናገኝም። ያ ማለት አእምሮአችን መልካም ነገርን መንፈሳዊነትን እያሰበ
የተለየ ነገር የተለየ ቅድስና እንዲኖረ ምን ለማመድበት ትልቅ ቦታ ነውና በዚህ ዘመን ወላጆች ቤተክርስቲያንን ልጆቻቸውን መላክ መስጋት ይኖርባቸዋል ብዬ በፍጹም ይኖር የለባቸው። እንደውም መስጋት ያለባቸው ቤት ውስጥ ሆነው ወላጆች የማያዩዋቸው በጣም ለወጣቶች ፈተና የሆኑ አስቸጋሪ የሆኑ ነገሮች አሉና በዚህ ዘመን ልጅን ወደ ቤተክርስቲያን መላክ በእውነት ትልቅ ሰማዕትነት ነው። በቃ ሌላ ነገር ላይ እንዳያሳልፉ ቤተክርስቲያን መላክ ወላጆች ትልቅ የዚህ ዘመን ትልቁ ሰማዕትነት እንደውም ይሄ ነው መሆን አለበት ብዬ ማስበው። ወደዚህ ላኳቸው ማለት ለልጆቻቸው ትልቅ ነገር አስቀምጡ ማለት ነው። እሺ እናመሰግናለን። አሁን ደግሞ ወደ ምስረታው እንሂድና ሰንበት ትምህርት ቤታችን ተክለ ሳይሮስ እንዴት ተመሰረተ? እሱ ቢነግሩ። መልካም እንግዲህ ሰንበት ቤታችን ተክለ ሳይሮስ ምስረታውን ስናይ ወደ ኋላ ታሪክን መለስ ብለን ማየት ይጠበቅብናል። እንግዲህ የዛሬ 60 ዓመት እንግዲህ በዋናነት በነገራችን ላይ 60ኛ ዓመታችንን ህዳር 7 አሁን ያለፈው ህዳር 7 2017 በጣም በደመቀ ሁኔታ አክብረናል። ስለዚህ ወደ ኋላ 60 ዓመት ነው ተመልሰን የምናየው ማለት ነው። የሰንበታችን መሰረታ የዛሬ 60 ዓመት በ1957 ዓመተ ምህረት በብፁዕ ወቅዱስ አቡነ ቴዎፍሎስ የኢትዮጵያ ፓትርያርክ በነበሩት በእሳቸው ፍቃድ በአቶ ሀረገወይን መስራችነት ነው የተመሰረተው። የመጀመሪያ ሲመሰረት እንግዲህ ዘመኑ ርዕዮተ ዓለሙ በደርግ ዘመን የነበረ ርዕዮተ ዓለም ነው። በጣም ብዙ ወጣቶች በተለያየ መንፈሳዊ ማህበራት ተሰብስበው የተለያዩ ቅዱሳን የሚዘክሩበት የሚያስቡበት ዕለት ነበር። እንግዲህ እኛም እዚህ የማይደረሰባት ወጣቶች የልደታ መንፈሳዊ ወጣቶች ተብለው ተሰባስበው በጋራ ተሰባስበው ቃለ እግዚአብሔርን ይማራሉ፣ የተለያየ ነገሮችን ያደርጋሉና በዛ ውስጥ እውነት ለመናገር 3 አይነት አገልግሎቶች ጠንከር ብለው የሚያገለግሉበት 3 አገልግሎቶች ነበሩ። የመጀመሪያው ቃለ እግዚአብሔርን ወይም ስብከተ ወንጌል የሚል ክፍል ነው። ሁለተኛው የበጎ አድራጎት ክፍል ነው። ሶስተኛው የስነ ጽሁፍ ክፍል የሚባሉ ናቸው። 3ቱን አገልግሎት በወቅቱ በደንብ አገለግሉ ነበር። እንግዲህ ይሄ ማህበር ከተመሰረተ በኋላ በጣም ብዙ ፈተናዎች ብዙ መከራዎች አልፈዋል። ከዛ ውስጥ አንዱ የማይረሳው በ1970ዎቹ የነበረው የዚህ የታድሶ መናፍቃን እንቅስቃሴ ካጋጠሟቸው አንዱ ደብር የኛም ደብር ነው። በጣም በወቅቱ ፈተና ነበር። ታድሶ እንደምታውቁት ቤተክርስቲያንን ማደስ ዋና ዓላማ አድርገው ቅዳሴዋን ዝማሬዋን ረዘመ ማሳጠር ዝማሬዎቹ ላይ የቅዱስ ያሬድ ዝማሬዎቹ ላይ የተለያዩ ቫዮሊን የዜማ መሳሪያዎችን ጨምሮ መዘመር እንደዚህ አይነት ትምህርት ይዘው የመጡ ወንድሞችና እህቶች ናቸው። እንግዲህ በወቅቱ እኛ ላይ በጣም ትልቅ ፈተና አድርሰው ነበረ። ሰንበሬቱን እስከ መበተን እስከ መዘጋት ድረስ አድርሰውት ነበረ። በጣም በሚገርም ታሪክ ይሄን ወደ ኋላ ስንመለስ ደብራችን የታቦት እጀባ እንኳን ከብስራተ ገብርኤል ከደብረ ጽጌ ጊዮርጊስ ቤተክርስቲያን እየመጡ ነበረ ታቦት ያጅበው የነበሩት። ስለዚህ በዚህ አይነት ፈተናዎች አልፎ እንግዲህ በ1987 86 አካባቢ ስያሜም ለውጠው እንደ አዲስ ሆኖ ተቋቁሟል ማለት ነው። ስያሜው ላይ ስንነሳ አቡነ ሳይሮስ አባታችን ስያሜ ነው የምናየው። አባታችን አቡነ ሳይሮስ በጣም ደገኛ ጥሩ የጸሎት ህይወት ያላቸው አባት ናቸው። አቡነ ሳይሮስ በ1968 እስከ 1925 የነበሩ ደግ አባት ናቸው። በነገራችን ላይ እኛ አባት ዝም ብለን አይደለም ጥሩ የጸሎት ህይወት አለን የምንለው። ከነ አቡነ ጴጥሮስ ጋር ለጵጵስና ተሹመው ግብጽ ወርደው ጵጵስና እንዲሾሙ ሲጠሩ በወቅቱ አሻፈረኝ አልፈልግም ሁሉ ያሉ አባት ናቸው። በጣም የሚገርመው እሳቸው አልፈልግም ይበሉ እንጂ የእግዚአብሔር ፈቃድ ነበረበት ማለት ነው። የታካ በባታ ነገስት ቤተክርስቲያን አስተዳዳሪ በነበሩበት ወቅት የግብጽ ፓትርያርክ አቡነ ዮሐንስ መጥተው ኢትዮጵያ ለመግባት መጥተው ነበረ። በወቅቱ ሲመጡ አግኝተዋቸው እንግዲህ ለጵጵስና ማዕረግ ሾሟቸዋል ማለት ነው። አቡነ ሳይሮስ ይህንንም ታላቅ ደብር የቆረቆሩ ትልቅ አባት ናቸው። እንደሚታወቀው ከእሳቸው በጣም አንዱ የሚታወቁበት ነገር ታሪክን በጣም የሚዘክራቸው ነገር ንጉስ ምኒልክ ከታመሙ በኋላ ቀዳማዊ ምኒልክ ከታመሙ በኋላ እንግዲህ ጸበል ሲያጠምቁ ከነበሩም አባት እኛ አባት ናቸው።
በጣም የጸሎት ህይወት ነበራቸው ማለት ነው። ስለዚህ ይህንን ቦታ እሳቸውም እንደመቆርቆራቸው በወቅቱ በ1987 ከታድሶ መናፍቃን ግርግር ትምህርት ቤቱ ከተላቀቀ በኋላ እንደ አዲስ መዋቅር ስለነበረበት እንግዲህ በእሳቸው ስያሜ ተክለ ሳይሮስ የእሳቸው ተክል ተብሎ በአዲስ ስያሜ ተቋቁሟል ማለት ነው። በጣም ጥሩ። ያው ከዚህ ጋር አያይዘው ቅድም እየነገሩን ነበር አይደለ? በ1957 በተቋቋመው ላይ 3 የአገልግሎት ክፍሎች ብቻ ነበሩ ብለውናል። ስነ ጽሁፍና ድራማ፣ ስብከተ ወንጌልና በጎ አድራጎት። ያው የአገልግሎት ክፍሎች ይለያያሉ ይመስለኛል አይደለ? ከመጀመሪያው አሁን ከተመሰረተበት ጊዜ አንስቶ አሁን ላይ እስካለንበት ጊዜ ማለት ነውና ምንድናቸው የአገልግሎት ስርዓቶቹ የነበሩትና አሁን ያሉት? ምንድነው ለውጣቸው፣ ልዩነታቸው? አንድ የሚያደርጋቸው ነገርስ ምንድን ነበር? ጥሩ ጥያቄ ነው። ያው አገልግሎት በተለይ የሰንበት ቤት አገልግሎት አሁን ላይ በጣም ሰፍቷል። ያኔ ግን የነበረውም የሰው ቁጥር ትንሽ ስለነበረ የሰውን ቁጥር አስተካክሎ 3 አገልግሎቶችን እዚህ ላይ የሚያተኩሩ ስብከተ ወንጌል ላይ የሚያተኩሩ ቃለ እግዚአብሔርን ለምእመኑ የሚያስተላልፉ ስነ ጽሁፍ ቃለ እግዚአብሔር በተለያዩ መንገድ ይተላለፋል። በስነ ጽሁፍ አማካኝነት ደግሞ የሚያስተላልፉ ነበሩ። ሌላው ደግሞ በጎ አድራጎት ማለት ነዳያንን፣ የታመሙትን የተለያዩ እግዚአብሔር የሚከብርበትን መልካም ስራ የሚያከናውኑ ደግሞ ጥቂት ወንድሞች እናቶች ነበሩ። ስለዚህ ቁጥራቸው በጣም ሲቋቋሙ ትንሽ ስለነበሩ ይህን አገልግሎት ተከፋፍለው ነው ያለው። አሁን ላይ አገልግሎቱ እንደ እግዚአብሔር ፍቃድ ሰፍቶና መልቶ ሰንበት ቤቱ 9 የስራ አስፈጻሚ ጉባኤያት እንዲሁም 6 የስራ አመራር አባላት ኖረውት አሁን ላይ እየተገለገለ ነው ያለው። የስራ አመራር አባላት በውስጡ 3 የጽህፈት ቤት አካላት አሉት። 3ቱ ደግሞ አንደኛው የስራ አስፈጻሚ ጉባኤ ሰብሳቢ ሲሆን 2ቱ በተለየ ሁኔታ ለሰንበት ቤቱ ትልቅ ስራ ያከናውናሉ ተብሎ የሚታመኑት የዕቅድ ዝግጅት ክፍል ሲሆን አንደኛው ደግሞ የምርመራና ቁጥጥር ክፍል ነው። የሰንበት ቤቱን ኦዲትና ኢንስፔክሽን እያንዳንዱን ነገር የሚመረምር የሚቆጣጠር ክፍል ነው ማለት ነው። ስራ አስፈጻሚዎቹ የ9 ክፍል ኖሯቸው እያንዳንዱ የራሱ ሰፋ ያለ አገልግሎቶች አሉት። ከዚህ ውስጥም በጎ አድራጎት ምግባረ ሰናይ ክፍል፣ የኪነ ጥበብ ክፍል፣ የግነት ክፍል፣ ታዳጊና ህጻናት ክፍል ለብቻው፣ መርሃ ግብርና ሐዋርያ አገልግሎት ለብቻው፣ ሌላው ትምህርት ክፍል ለብቻው በጣም ብዙ ሰፊ ናቸው። 9ኙም በጣም ሰፊ ናቸው። ሀብት የሰንበት ቤቱን እያንዳንዱን ሀብት የሚቆጣጠር ሀብት አስተዳደር ክፍል የሚባል ለብቻው አለና ልማት ክፍል እያንዳንዱን ለምናደርገው የሰንበት ቤቱ አገልግሎት ገቢ ማግኘት ስላለብን ልማት ክፍል የሚባል ለብቻው ክፍል አለና ተከፋፍሎ ይሄንን ይመስላል ማለት ነው። ከነበረው በፊት ሲጀመር ከነበረው አገልግሎት አሁን ምን ያክል እንደሰፋና ጥልቅ እንደሆነ የሚያሳይ ነው ማለት ነው። በጣም ጥሩ። ከዚህ ጋር አያይዘን አንተ ያው ወጣት ክፍል ነው የተቀላቀልከው እንዲሁም ደግሞ ኮርስህን ጨርሰህ ወደ አገልግሎት የገባኸውና እንደጨረስክ ወይም ደግሞ ይሄ መንፈሳዊ ትምህርቱ እንደጨረስክ የትኛው የአገልግሎት ክፍል ላይ ነበረ የተቀላቀልከው? ከዛ በመቀጠል ደግሞ ምን ክፍሎች ውስጥ አገልግለሃል? እስቲ እሱ ንገረን። እግዚአብሔር ይስጥልኝ። እውነት ለመናገር ቅድምም ለማንሳት ሞክሬያለሁ። ሳገለግል በጣም ይስበኝ ኮርሱን ስማር በጣም ይስበኝ የነበረው የምግባረ ሰናይ ክፍል አገልግሎት ያው በእኛ የሰንበት ቤት አገልግሎት ቀድመው ወደ አገልግሎት መግባት አይቻልም። የግድ የመጀመሪያ ኮርስ ወይም ቀዳሚያ የሚባለውን ኮርስ መጨረስና መማር ይፈልጋል። ስለዚህ ቀዳሚያ ትምህርትን ኮርስ ስማር በተለይ የምግባረ ሰናይ ክፍል አገልግሎት በጣም ይስብ ነበር። በተለይ በወቅቱ የነበሩ ወንድሞች ለእኔ ትልቅ አርአያ ነበሩ። ስለዚህ ይሄን እዚህ ክፍል ባገለግል ጥሩ ነው ብዬ አስብ ነበርና እግዚአብሔር ፈቅዶ የመጀመሪያ አገልግሎቴ እዛ ክፍል ነበር የነበረው። በትክክል አገልግሎት ላይ አርአያ የሚሆኑ ሰዎች፣ የሚተጉ ሰዎች ያስፈልጋሉ። ይሄ እኔ ምሳሌ መሆን እችላለሁ። በትክክል ያንን ትጋት ባላይ ወደዛ ክፍል ማገልገልና ወደ ቅርታ ወደ ሰንበት ቤቱ አገልግሎት መግባት የምችል አይመስለኝም። ምክንያቱም ብዙዎች ወንድሞች ኮርሱን ብቻ ተምረው አገልግሎት ክፍል ሳያገለግሉ ወይም ክፍል ሳይይዙ የቀሩ በተለያየ ምክንያት የቀሩ አሉ። እንደዚህ አይነት ግን የሚስቡ አገልግሎት ያስፈልጋሉና እኔ አንዱ ምሳሌ መሆን የምችለው በተለይ የምግባረ ሰናይ ክፍል በወቅቱ የነበረው የምግባረ ሰናይ ክፍል አገልግሎት በጣም ይስብ ነበርና ያደርጉት የነበረው እንቅስቃሴ፣ ትህትናቸው፣ እርስ በርስ የነበራቸው መናበብ በጣም ይገርም ነበርና የመጀመሪያው አገልግሎቴ የምግባረ ሰናይ ክፍል አገልግሎት ነው። ከዛ በኋላ እንግዲህ ሰንበት ቤት ውስጥ የተለያዩ ክፍላትን በኃላፊነትም ለማገልገል ሞክሬያለሁ። ከምግባረ ሰናይ ክፍል በኋላ ያገለገልኩት የሰንበት ቤት ትምህርት ቤቱ የግንኙነት ክፍልን በስራ አስፈጻሚ ሰብሳቢነት ነበር ያገለገልኩት። የዚህ የግንኙነት ክፍል ዋና ድርሻው ያሉትን የሰንበት ውስጥ የሚያገለግሉ ወንድሞችን እያንዳንዱን ህይወታቸውን መቆጣጠር፣ መዝግቦ መያዝ፣ ከአቻ ደብራት ጋር እንቅስቃሴ ማድረግ፣ ጉዞዎችን ማዘጋጀት፣ የተለያዩ በግቢ ጉባኤያት
በስራ በተለያየ ምክንያት ውጪ የወጡ ወንድሞች እናቶችን ያላቸውን ህይወት መቆጣጠር ነው ትልቁ ድርሻው። በዛ ክፍል በስራ አስፈጻሚ ሰብሳቢነት ነበር ያገለግልኩት። በመቀጠል የልማት ክፍል ሰብሳቢ ሆኜ ያገልግያለሁ። ልማት ክፍል ያው የሰንበሬቱን ገቢ በተለይ በቋሚነት የነዳያን ልጆች ነዳያን ሆነው እንዳይቀሩ የቀለም ትምህርት እናስተምራቸዋለን። ለነሱ ሰራተኛ ቀጥረን ምግብ ቋጥረን ነው የምናስተምራቸው። ስለዚህ ይህን ስናደርግ አንዱ የአባላት ወራዊ አስተዋጽኦ አለ። ሁለተኛው የሰንበሬቱ በልማት ክፍል የሚንቀሳቀሰው ገቢ አለና ይህንን ክፍል በሰብሳቢነት መርጬዋለሁ። ከዛ በመቀጠል እንግዲህ የኪነ ጥበብ ክፍል ሰብሳቢ ሆኜ አገልግያለሁ። ኪነ ጥበብ ክፍል ላይ እንደሚታወቀው በተለያየ መንገድ ነው ቃል እግዚአብሔር የሚተላለፈው። ዝማሬ፣ ጸሎት ነው፣ ምስጋና ነው። ይህን ክፍል በጣም ሰፊ ብዙ አባላት የሚያንቀሳቀስ ትልቅ ክፍል ነው። ሌላው ስነ ጽሁፍ አለ እዛው ክፍል ላይ። በገና ዜማ መሳሪያ ክፍል በገና ክፍል አለ። ተውኔት ክፍል አለ። የዚህ ክፍል ሰብሳቢ ሆኜ እግዚአብሔር ፈቅዶ አገልግያለሁ። በመቀጠል የስራ አመራሩ ጸሐፊ ሆኜ አገልግያለሁ። ጥቂትም ጊዜ ቢሆን የስራ አመራሩ ሰብሳቢ ሆኜ አገልግያለሁ። አሁን ላይ ደግሞ የሰንበሬቱ ሊቀመንበር ወይም የስራ አመራር ሰብሳቢ ሆኜ እያገለገልኩ እገኛለሁ። በጣም ጥሩ። ያው ከዚህ ጋር እያይዘ በጣም ብዙ የሰንበት ትምህርት ቤት አገልግሎቶችን ተሳትፈዋልና ከነዚህ ካገለገልክባቸው ክፍሎች በመነሳት እንዴት ወደዚህ የስራ ኃላፊነት ልትመጣ ቻልክ? እስቲ ንገረን። መልካም። እንግዲህ እንደሚታወቀው የሰንበሬቱ የስራ አመራር ሰብሳቢ ወይም ሊቀመንበር መዋቅራዊ ትልቅ ውሳኔ ትልቅ መልእክቶችን የሚያስተላልፍ አካል ነው። እኔ ምናልባት ካገለገልኩበት ወይም የአገልግሎት ክፍል ትሩፋት ነው ብዬ አላምንም። ሁሉም ነገር የሚያደርገው እግዚአብሔር ነው። ሁሉ ነገር የሚያከናውነው እግዚአብሔር ነው። የእግዚአብሔር ፍቃድ ከሌለ ወይም እግዚአብሔር ይሁን ካላለ የሚሆን ነገር አለ ብዬ አላምንም። ስለዚህ ትልቁ ነገር የእግዚአብሔር ፍቃድ ነው ወደዚህ አገልግሎት ያመጣኝ ብዬ ነው የማስበው። ሌላው ተጨማሪ ምናልባት ሊሆን የሚችለው ብዬ የማስበው በተለያዩ የክፍል አገልግሎቶች ላይ በተቻለ መጠን የአገልግሎት ትጋት ይፈልጋል፣ እንቅስቃሴ ይፈልጋል። ክፍላትን በተቻለ መጠን ማየት መጎብኘት ይፈልጋል። ይሄ ነገሩ አለኝ ሳይሆን በተቻለ መጠን ካሉ ወንድሞች ጋራ ይህንን በደንብ ቀስሜ ለማየትና ይህን ነገር ክፍተት ነው ብዬ ስለማስብ በራሴ ይህን ነገር ማምጣት አለብኝ ብዬ ታገል ነበርና በተቻለ መጠን እግዚአብሔር ፈቅዶ የአገልግሎት ትጋት እንዲኖረኝ ጸልዬና ተጋ ነበር። ስለዚህ ትልቁ ነገር ወደዚህ ኃላፊነት ለመምጣት መትጋት፣ እለት እለት ማገልገል፣ እለት እለት ጸሎት ማድረግ ይፈልግ ይመስለኛል። ሌላው ግን ትልቁ ነገር እግዚአብሔር መፍቀድ አለበት የሚለውን ለማንሳት። በጣም ጥሩ። እነዚህን ሁላ ክፍሎች ስታገለግል እንግዲህ መቼስ ትውስታ ይኖራል አይደለ? የማይረሳ ትውስታ በአገልግሎት ክፍሎች ውስጥ የነበሩን እስቲ ብትነግረን። መልካም። ያው ትውስታ መቼስ መንፈሳዊ ትውስታ ትልቅ ጥቅም አለው ብዬ ነው የማስበው። እውነት በምግባረ ሰናይ ክፍል ሳገለግል በህይወቴ የማረሳቸውና ሁሌም ትዝ ሲሉኝ የሚገርመኝ በተለይ አንድ እናት በውሻ ተነክሰው፣ ይህንን የሚያውቁ ወንድሞች አሉ። በውሻ ተነክሰው እሳቸውን አንስተናቸው ቅዱስ ጳውሎስ ሆስፒታል ቀን ሙሉ ጠዋት ነው የተገናኘ ነው። ቀን ሙሉ እዛ አሳክመናቸው አስታመናቸው መጨረሻ ላይ ወደኛ መተናቸው ለአንድ ሳምንት ያክል አድራሻቸውን ስንፈልግ ነበረ። ምክንያቱም ምንም አይናገሩም ነበር በወቅቱ የነበረ ሁኔታ። ኃላፊነቱን ሙሉ ወስደን ስንንቀሳቀስ የነበር ነው በወቅቱ የነበር ነው ወንድሞችና እህቶች ነበርን። በኋላ ላይ ግን እናታችን በጣም ጤነኛ ሆነው ማስታወስም ችለው የነበሩበትን አካባቢ አምቦ አካባቢ ተወላጅ የነበሩ ቤተሰቦቻቸውን አስታውሰው እዚህ አካባቢ ነኝ ብለው ነበረ። በጣም የሚገርመው አፈላልገን ቤተሰቦቻቸውን አግኝተናቸው ነበረ። በጣም በህይወቴም ደስ የሚለኝ እሳቸውን ከምግበ ስጋ ብቻ ሳይሆን ቁስላቸው ከጠገነ በኋላ ጥሩ እንክብካቤ ካደረግናቸው በኋላ ስጋው ደግሞ እንዲቀበሉ አድርገናቸው ነበርና ይሄ በመንፈሳዊ ህይወት በጣም ትልቅ እርካታ ነበረና መጨረሻ ላይ ወደ ቤተሰቦቻቸው አገናኝተናቸው ከቤተሰቦቻቸው ጋር ተገናኝተው ደውለውልን አመስግነው ነበር። አንዱ በጣም የማረሳው ትልቅ አገልግሎት ይሄ ነበረ። ሌላው ግን ምናልባት አንድ ትውስታ የሚገርመኝ የነበረው በወቅቱ የነበሩ የስራ አመራር አባላት ያስታውሳሉ። የቤተክርስቲያን አስተዳደር ችግር ነበረ ደብራችን ላይ የነበሩ በወቅቱ የነበሩ የስራ አመራር አባላት ወንድሞች፣ የሰንበት ተማሪዎች፣ እናቶችን አስተባብረው
ብፁዕ ወቅዱስ በወቅቱ የነበሩ ፓትርያርክ ብፁዕ ወቅዱስ አቡነ ጳውሎስ ጋራ ሄደን ነበር። በጣም የቀኑ የስራ ቀን ነበረ። በጣም ብዙ ሆነን ነበር ሄድነው፣ ብዙ መኪና ሆነን ነበር ሄድነውና ከዛ ጠቅላይ ቤተ ክህነት አዳራሽ አስጠርተናቸው ከመጡ በኋላ ሲያዩ በጣም የደነገጡት። የመጀመሪያ ጥያቄያቸው የነበረው እንደውም ይህ ሁሉ ሰው ምን ያደርጋል ትምህርት የላችሁ ምናምን የሚል ነበረ የነበረው ጥያቄያቸው። በኋላ ላይ የነበሩት በወቅቱ የነበሩ አመራር አባታችን እኛ ስራ አለን ግን የቤተክርስቲያን ጉዳይ ስለሚገደን ነው ድረስ የመጣ ነው የሚል ምክንያት ሰጧቸዋል። በጣም ይደሰታሉ፣ በጣም ይገረሙና ሀሳባችንን ከተቀበሉን በኋላ በነገራችን ላይ ብፁዕ ወቅዱስ አቡነ ጳውሎስ እችን ደብር በጣም ነው የሚወዷት። በጣም ነው በሕይወት እስከ ስጋ እስኪለዩ ድረስ ስለዚህ ደብር ሁሌ ነበር የሚያነሱትና ያኔም ስንመጣ ልጆቼ ብለው አቅፈው መጨረሻ ላይ በመስቀል ባርከውን ለእያንዳንዳችን መስቀል ሰጥተውን ወደ ደብራችን በሰላም ተመልሰናልና በአገልግሎት ሁሌ የማረሳቸው ሁለቱን ገጠመኞች ነው። በጣም ደስ የሚል ትውስታ ነው። እንደው ከዚህ ጋር በማያያዝ የተክለ ሳይሮስ ሰንበት ተማሪዎች ስለ እመቤታችን የታምሯ ሲያወሩ እንሰማለንና እንደው አንተም ረጅም የአገልግሎት ዘመን ነው ያለ። በዚህ አገልግሎት ዘመን እንደው በእመቤታችን የተደረገልን ተአምር ካለ ብትነግረን፣ ብታካፍለን። እመቤታችን እዚህ ደብር ላይ በጣም ብዙ ታምራትን ታደርጋለች፣ ብዙ ነገር ታደርጋ ትፈጽማለች። እመቤታችንን ጠይቆ ያፈረ ሰው የለም። እንደምናውቀው ይህ ቦታ ታላቅ ደብር ነው፣ ትልቅ ቦታ ነው። በተለይ በተለምዶ እመቤታችን በዚህ በካህናት በሴቶች መግቢያ በኩል የጥቁሯ ማርያም ተብሎ የሚጠራ ቦታ አለ። ያ ቦታ ብዙዎች እናቶች፣ ወንድሞች፣ አባቶች ጸሎት አድርገው ጠይቀዋት የተነሱት ነገር የለም። ሁሉም ለምነው አግኝተዋል። በተለየ ለኔ ታምር አድርጋልኛለች ብዬ የማስበው የእመቤታችንን የወላጅ አባቴን ጉዳይ በተመለከተ ነው። ወላጅ አባቴ በልብ ህመም በጣም በጽና ታሞ ነበረ። በእውነት ደጋግመን ለማሳከም ዘመናዊ ሕክምና እንዲያገኝ ሞክረን ነበረ። በስተመጨረሻው ዘመናዊ ሕክምና እንደማይሆንና በተለይ ከኢትዮጵያ ውጭ ወጥቶ መታከም እንዳለበት ሲነገረን በጣም ነበር ያዘንነው ቤተሰቦቻችን። በኋላ ላይ ግን እመቤታችንን ጠየቅኳት። እኔ ቢያንስ የዘመናዊ ሕክምና ወይም ለስጋው ሕክምና እንኳን ባናገኝ እመቤቴ ነፍሱን መታከም አለበትና ነፍሱን ማሪልኝ ብዬ በእውነት ለመንኳት። ይሄም ትልቁ ነገር ምንድነው እሱ ወላጅ አባቴን አግባብቶ ስጋው ደግሞ እንዲቀበል ነበር ዋና ዓላማው። የመጀመሪያው ሙከራ በጣም ነበር ያስደነገጠው። ምክንያቱም ስጋው ትቆርባለህ ወይም ስጋው ደግሞ ትቀበላለህ የሚለው ሐሳብ ትሞታለህ አይነት ሐሳብ መስሎት በጣም ፈርቶ ነበረ። በኋላ ላይ በብዙ መከራ በምክረ ካህን ተቀብሎ ሐሳቡን ስጋው ደግሞ ተቀበለ። በጣም የሚገርመኝ የእመቤታችንን ድንቅ ታምር ብዬ የማስበው ያ ሁላ እስኪሆን ድረስ ስጋት ነበረኝ። በቃ ያ በተለይ በጣም በጽና ታሞ ስለነበረ በስተመጨረሻ የሚገርመኝ ግን 3 ጊዜ ተቀብሎ ሶስተኛ በተቀበለ በሳምንቱ ነበር በሕይወተ ስጋ ያጣነውና ያ ክንዋኔ ሁሌም ሳስበው ይገርመኛልና እመቤታችንን የጠየቀ አያፍርም። አሁንም ደግመው ይጠይቋት። ለኔም ይህንን አድርጋኛችን ይህንን መመስከር እፈልጋለሁ። እሺ፣ ያው ወደ ሌላኛው ጥያቄ ስመጣ ሰንበት ተማሪ መሆን ለዓለማዊ ሕይወት በጣም ትልቅ ጥቅም ነው ያለውና አንተ ካገኘሃቸው ጥቅሞች እስቲ አንዳንድ ብትዘረዝርልን፣ እኛውን የምትመክረን ነገር ካለ። ጥሩ ጥያቄ ነው። በነገራችን ላይ ሰንበት ተማሪ መሆን የመጀመሪያው ቅድም እንዳልኩት በመንፈሳዊ ሕይወት የምናገኘው በረከት፣ በመንፈሳዊ ሕይወት የምናገኘው ጸጋ ትልቅ ነገር ነው። ከዓለሙ ጋር ደግሞ ሲያያዝ በተለይ በዚህ ዘመን ሰንበት ተማሪ መሆን ራሱ አንድ የሰንበት ተማሪ ራሱ ንግግሩ፣ አካሄዱ፣ አለባበሱ ሁሉ ነገሩ ያስታውቃል። ስለዚህ አንዱ መገለጫ ምግባር አለው ማለት ነው ሰንበት ተማሪ ነው። በዓለም ሲመላለስ ያ ሰው ይሄ ሰው ሰንበት ተማሪ ነው የሚያስብሉ ነገሮች አሉት። ይሄ ቀላል አይደለም። ሌላው በዓለም ውስጥ አንድ የሰንበት ተማሪ ከሌላው ሰው የሚለየው ነገር በጣም በስነ ልቦና የታነጸ ምንድነው ኮንፊደንሱ ይታወቃል። የራስ መተማመኑ ይታወቃል። የራስ መተማመን ዝም ብሎ አይመጣም። ብዙ ሰዎች ባሉበት ውስጥ በድፍረት መናገር መቻል፣ ብዙ ሰዎች ባሉበት ውስጥ በነፃነት ሐሳብን መግለጽ አንዱ ሰንበት ተማሪ መሆን የሚሰጠው ትልቅ ጸጋ ነው። ሌላው የማንበብና የመመራመር ጸጋን ይሰጣል። የማንበብና የመመራመር ጸጋ ማለት ነገሮችን መፈተሽ፣ ማየት፣ ይሄ ነገር ለምን ነው እንደዚህ የሚሆነው፣ ለምንድን ነው የተጻፈው ብሎ ለነገሮች ጥልቅ እውቀት እንዲኖረን ያግዛል። የንባብ እውቀታችን፣ የንባብ ፍላጎታችን ይጨምራል። በተለይ በዚህ ዘመን ያላነበበ ሰው የሚናገረው ነገር አይኖረው።
ስለዚህ የግድ ያነበብነው ነው አይምሮአችን ማንበብ ይፈልጋል። ስለዚህ ከመጽሐፍት ጋራ ከአባቶች ጋራ አባቶች ራሳቸውን የቻሉ ትላልቅ የብራና መጽሐፍቶች ናቸው። ስለዚህ ራሱን የቻለ ሌላ እውቀት ነውና በዓለም ውስጥ ስንመላለስ በተለይ ሰንበት ተማሪ ያስታውቃል ትልቅ እውቀት ነው የምናገኘው ነው ማሳየት ይችላል። በጣም ጥሩ። እሺ ያው አሁን ደግሞ አንተ እያገለገልክበት ያለህበት አለ የስራ ቅድም ስታወራን ነበር አይደለ? የአገልግሎት ክፍሎች ላይ ስራ አመራርና ስራ አስፈጻሚ የሚባል ነገር አለና ለሰንበት ተማሪዎቻችን እስቲ እነዚህን ሁለት ነገራቶች ግልጽ ብታደርግልን ምንድን ናቸው? መልካም እንግዲህ የዚህ መዋቅር ዋና ዓላማው ዋና ጥቅሙ ስራ አመራር ስራ አስፈጻሚ የሚለው ስራ አስፈጻሚ በስሩ 9 ክፍሎች አሉት። እነዚህ ክፍላት ለምሳሌ እንደ ኪነ ጥበብ ክፍል፣ ግንኙነት ክፍል፣ ታዳጊና ህጻናት ክፍል በስሮቹ ይዞ ብዙ አባላትን የሚንቀሳቀስ እቅዶችን አቅዶ ያንን እቅድ ለመተግበር የሚሰሩ የስራ አስፈጻሚ ጉባኤያት ናቸው። በስሩ 9 ናቸው። ሰብሳቢና ምክትል ሰብሳቢ አሉት። ስለዚህ አገልግሎቱ በተለይ በዋናነት የተለመዱ አገልግሎቶች የምንላቸው ዝማሬ፣ መርሃ ግብራት፣ የተለያዩ መርሃ ግብራቶች፣ የሰርግ እጀባዎች በኪነ ጥበብ ክፍል፣ የአውደ ምሕረት የታቦት እጀባ አገልግሎት፣ በታዳጊና ህጻናት ክፍል ታዳጊ ህጻናቶችን ማስተማር ማሰልጠን፣ ይሄ የመሰሉ ክፍሎችን የሚመራ 9 ራሱን የቻለ ስራ አስፈጻሚ ጉባኤ የሚቆጣጠረው አገልግሎት ዘርፍ ነው፣ መዋቅር ነው። ስራ አመራር ማለት የተጠሪነቱ የጠቅላላ ጉባኤ ሆኖ ጠቅላላ ጉባኤው ነው የሚሾመው። 6 ናቸው። ሰብሳቢ፣ ምክትል ሰብሳቢ፣ ዋና ጸሐፊ፣ ከዛ የስራ አስፈጻሚ ጉባኤ ሰብሳቢ፣ ኦዲትና ኢንስፔክሽን፣ እቅድ ዝግጅት ክፍል እና ምርመራ ክፍሉ ማለት ነው ያሉበት ክፍል ነው ማለት ነው። ሶ በሁለቱ ክፍል ያለው ልዩነት ትልቁ ዓላማው ምንድነው? ይህ መዋቅር ሲሰራ ከዚህ በፊት በነበረው በተለይ የስራ አመራር ድርሻን በተመለከተ መማክርት የሚባል ጉባኤ አለ። ይሄ መማክርት ጉባኤ ተጠሪነቱ ወይም የውክልና የሚሰጠው ጠቅላላ ጉባኤው ነው። ጠቅላላ ጉባኤው ለመማክርቱ ዋና ዓላማው በተለይ ከደብራት ጋር የሚያገናኛቸውን ሀሳቦች የተለያዩ ምክር የሚያስፈልጉ ምክር ማለት ሰውን መምከር ብቻ ሳይሆን መመካከር መማክርት የሚለው አውድ እሱ ነው። ስለዚህ ይሄ ስራ አስፈጻሚውን ያማክር የነበረ እንትን ነውና ራሱን የቻለ ግን ስራ አመራር ኖሮት ስራ አመራሩ በዋናነት ስትራቴጂክ የሆኑ ነገሮች ላይ የሚያተኩር ትልልቅ እቅዶች ለምሳሌ አሁን በዚህ በእኛ ተከታታይ ሰንበት ቤት የ6 ዓመት ስትራቴጂክ ፕላን አለ። በ6 ዓመት የሚተገበር የሚያልቅ ማለት ነው። ስለዚህ የሚመራው በስራ አመራሩ ነው። የሚያከናውኑት ስራ አስፈጻሚዎቹ ናቸው። ግን በስራ አመራር ጉባኤ ውስጥ አንዱ እቅድ ክትትል ቁጥጥር ክፍል አለ። እቅድ ያቅዳል፣ ከክፍላቱ ጋር ይቆጣጠራል፣ ያዘጋጃል፣ ራሱን የቻለ ስትራቴጂካሊ ያስባል ማለት ነው። ይሄ የታቀደውን እያንዳንዱ ነገር ደግሞ ይሄ ምርመራና ቁጥጥር የሚባለው ወይም ኦዲትና ኢንስፔክሽን ክፍሉ ደግሞ ይሄ እቅድ ታቅዷል ወይ በአግባቡ ሆኗል ወይ የሚለውን እያንዳንዱ ኢንስፔክት ያደርጋል። ተጠሪነቱ የዚህ የኦዲትና ኢንስፔክሽን ክፍሉ ለጠቅላላ ጉባኤው ነው። ሶ ይሄ መዋቅር በዋናነት ዋና ዓላማው ስትራቴጂካሊ ስራ አመራሩ እንዲያስብ ከደብሩ ጋራ ከአቻ አጥቢያ ጋራ የሚያገናኙ ነገር እንዲፈታ ስራ አመራሩ ሲሰራ፣ ስራ አስፈጻሚው ደግሞ በዋናነት የተለመዱ አገልግሎቶች ላይ ተጠምዶ ያንን ያከናውናል። በስትራቴጂክ የሚሆነውን ስራውንም ይሰራል በተጨማሪ ማለት ነው። ተጠሪነቱ ግን ስራ አስፈጻሚው ለስራ አመራሩ ነው። ስራ አመራሩ ተጠሪነቱ ለጠቅላላ ጉባኤው ነው ማለት ነው። ይሄ እንግዲህ አዲሱ መዋቅር በ2018 ዓመት እንደ አዲስ ሁሉም የአገር አቀፍ ነው ይሄ መዋቅር። ሁሉም ሰንበት ቤቶች በአዲስ መዋቅር በአዲስ ስርዓተ ትምህርት ነው የሚመጡት ቅድም እንዳልኩት። ስለዚህ እስካሁን ባለው ሁኔታ ይሄን ነው እያገለገልን ያለ ነው ማለት ነው። በጣም ጥሩ ነው። ያው ጥያቄዎቼን ጨርሻለሁ። በመጨረሻ ያው ለሰንበት ተማሪዎቻችን ማስተላለፍ የምትፈልገው እንዲሁም ደግሞ የአዲስ ዓመት እንኳን አደረሳችሁ መልእክት ማስተላለፍ ከፈለክ ትችላለህ። እግዚአብሔር ይስጥልን። በጣም ነው የማመሰግነው። የአዲስ ዓመት መልእክቴ እንኳን ከዘመነ ማቴዎስ ወደ ዘመነ ማርቆስ በሰላም በጤና በፍቅር ሁሉም ኦርቶዶክሳውያን አሸጋገረን ማለት ፈልጋለሁ። እንግዲህ ይሄ ዓመት 2017 እንደ ሰንበት ቤት ብዙ ነገር ያከናወንበት ብዙ ነገር የሰራንበት ዓመት ነው። በተለይ በታዳጊና ህጻናቱ አዲሱ ስርዓተ ትምህርት በደንብ የተገበርንበት ያስፈተንበት ወቅት ነው። በትምህርት ክፍሉም እንደዚሁ እስከ 10ኛ ክፍል ድረስ ያስፈተንበት ወቅት ነው። ሌላው በመረጃና መዛግብት
እንደምታዩት ይሄ የመሰለ ስቱዲዮ ለአገልግሎት አቅርበን ያስመረቅንበትም ወቅት ነው። ሰንበት ቤታችን 2018 እግዚአብሔር ቢወድና ቢፈቅድ ቢያኖረን ሰፋ ያሉ ስራዎችን ለማከናወን አቅደናል። ስለዚህ የሚቀጥለው አመት ዘመነ ማርቆስ ብሩህ መልካም ስራ የምንሰራበት እንዲሆንልን ተስፋ አድርጋለሁ። እንግዲህ ለወጣቶች ማስተላለፈው መልእክት ወጣትነት በተለይ በእኛ ዘመን በጣም ከባድ ነው። ቤተክርስቲያናችን የምትፈልግን ቤተክርስቲያናችን የምናስፈልግባት ወቅት ነው። ያ ማለት ምንድነው? አደራ ተቀባዮች ነን እኛ ወጣቶች። አባቶች ያስረከቡን ትልቅ ቤተክርስቲያን አለች። እቺ ቤተክርስቲያን ሳትበረዝ ሳትከለስ በተቻለ መጠን ስርዓቷን ጠብቀን እኛም ለትውልድ ማስረከብ ኃላፊነት ግዴታ አለብን። በነገራችን ላይ በዚህ ዘመን ወጣቶች ላይ በጣም ብዙ ፈተና ነው ያለው። ዘመኑ ውጊያው ትልቅ ነው። ስለዚህ የምንዋጋው ከዲያብሎስ ጋር ነው። ይህን የዲያብሎስን ውጊያ ደግሞ ዝም ብለን አይደለም የምናልፈው። በተለይ ከፊተኛው ይልቅ አሁን ላይ በጸሎት የምንተጋበት የምንጸናበት ወቅት ነው መሆን ያለበት። 2018 እንግዲህ ይህን ነገር የምናከናውንበት ትልቁ ነገር ደግሞ የጌታችን የመድኃኒታችን ኢየሱስ ክርስቶስን ስጋውና ደሙን በልተን ጠጥተን የምንከብርበት እንዲሆን እመኛለሁ። አመሰግናለሁ። እኛም ጥሪያችንን አክብረ ስለተገኘ በእግዚአብሔር ስም እናመሰግናለን። ተመልካቾቻችን ከእንግዳችን ከአቶ ቢኒያም ከበደ ብዙ የህይወት ክህሎቶችና እውቀት እንዳገኛችሁ ተስፋ አደርጋለሁ። በመጀመሪያው ክፍላችን ከሰንበት ትምህርት ቤታችን ሊቀመንበር አቶ ቢኒያም ከበደ ጋር የነበረን ቆይታ ይህን ይመስል ነበረ። በቀጣይ ከሌላ እንግዳ ጋር እስከምንገናኝ ድረስ ቸር ቆዩን።